ለ10 ሰው ያዘጋጀሁት ምሳ ነበረ። እንዴት እንዳዘጋጀሁት ቅድመ ተከተሉን አብረን እናያለን። በቅድሚያ ግን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታረጉልኝ ስል በትህትና እጠይቃለሁ። ቤተሰቦች እዚህ ጋር እንደምታዩት ስጋውን ካጠብኩት በኋላ በቢላ ሰንጠቅ ሰንጠቅ አርጌ ወጋ ወጋ አርጌ በቅመሞቹ እንደዚህ ጥበስ ካረኩት በኋላ በደንብ ማለት ነው። ከዛ ውሃውን ጨምርበትና በደንብ እንዲተከተክ አረገዋለሁ። ከተንተከተከልኝ በኋላ በደንብ ስጋው ሳይበስል መረቁ ካወጣልኝ በኋላ ስጋውን አውጥቼ አሁንም እንደዚህ ድጋሚ በደንብ አድርጌ ቀምሜ ኦቨኔ ውስጥ አስገባለሁኝ። ሩዜን ደግሞ በበጉ መረቅ እቀቅለዋለሁ ማለት ነው። በመጨረሻ አሸዋም ሰርቼለት ነበር። እዩት እንዴት እንደሚያምር ሩዙ ማለት ነው። በጣም ነው የሚያምረው። ሩዙን ብሉኝ ብሉኝ የሚል የሚያስጎመጅ ሩዝ ነው ማለት ነው። ይኸው ስጋው አበሳሰሉ ራሱ እንዴት እንደሚያምር እዩት። ከዛ ይመጣና ትሪያችን ላይ ይገለበጣል እንደምታዩት ማለት ነው። ሰብስክራይብ ማድረጋቸውን ግን እንዳትረሱ፣ ሰብስክራይብ አድርጉ፣ የቻላችሁትን ያህል ሼር አድርጉት። እንዲሁም ኮሜንት አስተያየታችሁን እንድሰጡኝ አሁንም ሁልጊዜም አስተያየት ትሰጡኛላችሁ። አሁንም ቤተሰቦች አስተያየታችሁን እንድሰጡኝ ስል በትህትና እጠይቃለሁ። በመጨረሻም ይሄው እንደዚህ በሚመስል ሁኔታ አስተካከልኩት ማለት ነው። እንዴት እንደሚያምር ግን መናገር እኮ አይጠበቅብኝም፣ ማየት ብቻ።